እውነታ እኔ ጋር ያለውን ነገር በሙሉ አሳውቃለሁ። ቻው፣ ደህና ሁን። መልካም ጊዜ ሆነ። መልካም ለምን ቆምሽ? ትችያለሽ አንቺ አይደለም። ቆይ እሷ አውርታ እስክትጨርስ ነው አብርሃም። እኔ በጣም ነገሮች ግራ እያጋቡኝ ነው። በዚህ ልክም እንደዚህ እሷ ታስመስላለች ብዬ አላስብም። አንተ እንደዚህ ለመሆን ዋና ተጠያቂ እሷ ናት። ከዛ ባለፈ ደግሞ ይኸውልህ፣ እሺ ስማኝ አንዴ፣ እኔንም አዳምጪኝ። በቃ ማውራት የፈለግሽውን ነገር አውርተሻል አይደል? ጨርሰሻል። በቃ የምትነግሪኝ አዲስ ነገር አለ? አዲስ ነገር ካለ ንገሪኝ። ከሌለ ግን በቃ ሂጂ። እኔ በራሴ መንገድ ነገሩን አጣርቼ እደርስበታለሁ። አለገ የሆነ ነገር ቢያስቡት አይደለም እንዳዳምጠኝ ልክ አብርሃም፣ እኔ በጣም ብዙ ጊዜ አልፈልግሽም ወይም ደግሞ ከህይወቴ ውጡ ወይም ደግሞ ብቻዬን ነገሮችን ይሄን ብቻ ልንገረው፣ እኔ ብቻዬን ሆኜ እኖራለሁ ምናምን ስትለኝ ብዙ ጊዜ እወስናለሁ ምናምን ስትለኝ ብዙ ነገሮችን ወደፊት ስለማስብ ነው። ገባህ አይደለ? ዛሬ ላይ አሁን እንደዚህ ማለት ለኔ ምንም እንትን እያለኝ አይደለም። ትክክል አይደለም ብዬ አላስብም። እኔ ማወቅ የምፈልገውን ነገር መናገር ካልቻልሽ እዚህ ጋር መቆምሽ ምንም ትርጉም የለውም። በቃ እኔ ብዙ ውስጤ ላይ ጥያቄ የፈጠሩብኝ ነገሮች አሉ። ጥያቄ ሲፈጥር ደግሞ እነሱ ላይ ብቻ አይደለም አንቺም ላይ ጭምር ነው። ስለዚህ ይሄንን ነገር በግልጽ መናገር ካልቻልሽ ማግኘት ትችያለሽ። በቃ ስማኝ፣ እኔ ይኸውልህ እኔ አሁን በብዙ ነገር ታምነኪኛው በቃ እኔ ማንንም እንዲነካኝ አልፈልግም በዚህ ላይ። እሺ እኔ ደህና ነህ ብዬ ስላሰብኩኝ ነው። ምክንያቱም ከኔ ጋር ደህና በነበርክ ሰዓት አንዴ እንዳስረዳህ ቢያንስ ፋታ ስጠኝ አብርሃም። በመጀመሪያ ደረጃ ደህና ነኝ ባልክበት ሰዓት ላይ ከኔ ጋር ነበርክ። ገባህ አይደለ? አሁን ጤናን ካጣህ በኋላ ነው ከሷ ጋር የነበረው። ስለዚህ አሁን እኔ እሷንም እኔንም ራሱን እዚህ ጋር መጥራት ሳይሆን በምንም አይነት ሁኔታ ውስጥ እኔ ባንተ ተስፋ አልቆርጥም። ስለዚህ ኤኒ ታይም እኔ ደህና ነኝ ወይም ደግሞ ነገሮችን አስተውያለሁ፣ ሄርሚ አንቺ ነሽ የምትሻይኝ፣ አንቺ ነሽ ለኔ ንጹህ ሴት ብለህ ስትመጣ እቀበልሃለሁ። እሺ እሺ አብርሃም ሄርሚላ ደህና ዋልሽ? ደህና ዋልሽ? ቻው በቃ ቻው። እሺ ቡዲ እኔ አሁን የነሱ ክርክር ምናምን ማዳመጥ አልፈልግም። በቃ እኮ ነገሮችን ቆም ብለህ ማጣራትን አንተ በቂ ነህ ብዬ ነው የማስበው። ምክንያቱም ወደ ራስ ተመልሰሃል። ማድረግ ያለብህን ነገር ታውቃለህ። እንዲህ እንዳድርግ ብዬ አልነግርህም። ስለዚህ ነገሮችን እንዴት መሄድ እንዳለባቸው አንተ ታውቃለህ። አንተ እንድትወጣው ፈልጋለሁ። ይሄ ያንተ ህይወት እስከሆነ ድረስ ማለት ነው። ያንተ ጤና ነበር እስከዛሬ በጣም ሲያንገበግበኝና ሲያቃጥለኝ የነበረ ነገር። አሁን ደግሞ አንተ መወጣት ትችላለህ። ችግር የለም። እያንዳንዱ ነገር ደግሞ እስከማቅ በደንብ ነገሮችን እስከማጣራ ድረስ ከዚህ በፊት እየተፈጠረ የነበረው ምን እንደነበረ እስከማጣራ ድረስ ከጎኔ ሆነሽ እያንዳንዱ ነገር ማወቅ ፈልጋለሁ። ለምን አሁን የሚያወሩት ነገር ምንም ለኔ የተለየ ነገር የነገሩኝ ነገር የለም። ያየሁትን ነገር ነው እያወሩ ያሉት። ስለዚህ እኔ ግን ማወቅ የምፈልገው እውነት አለ። ሩታም ምናልባት እዚህ ጋር ከነ ሄርሜላ ስላለች ማውራት ያልፈለገችው ነገር ይኖራል። ብቻዋን ወይ በአካል አግኝተን እኔና አንቺ እናውራት። ሁለታቸውም በተለያየ ታይም አናግኛቸው። ሩታንም ለብቻዋን እናግኛት፣ ሄርሜላንም ለብቻዋን እናግኛት። እኔ ችግር የለውም። ሀቅ እስኪወጣልህ ድረስ አብሬ ነኝ። በቃ እኮ ያንዳንዱ ነው ስለምፈልግ በደንብ እናጠራለን። ሁለታቸውም ጋር ያለውን ነገር ማለት ነው። እሺ ወይ ነገር ምናምን ሰዓት ከፋፍለን አግኝተናቸው እያንዳንዱ ነገር እንዲነግሩኝ እፈልጋለሁ። ችግር የለውም። አሁንም እኔም ራሱ በእንደዚህ